Hi guys, welcome back to my channel. እንኳን በደህና ተመልሳችሁ መጣችሁ። ትሬዲና ሀደራ ሾርት ላይ አድርጌ ነበረ። አርሜኒያ ጉዞ አድርገን ነበረ። አይ ቲንክ አሁን ሳምንት ምናምን ነገር ሆነው ስለ ቪዲዮ ሰራላችኋል ብዬ ነው። this is part 1 ሰማዕቷን ቅድስት አርሴማ የእረፍቷን ቦታ የተወገረችበትን ቦታ በጣም ሂስትሪክ የሆነች ሀገር ሄደን ነበረ which is አርሜኒያ። አሁንም ሁለተኛ ዙር አዘጋጅተናል። በፍላይግል በኩል ነው ሄድነው እና ከኛ ጋር አብሮ የተጓዙ ተጓዦች ነበሩ። የመጀመሪያ ዙራችን ነበረ። ሁለተኛ ዙር ደግሞ ከሐምሌ 5 እስከ 9 ድረስ ስለምናደርግ እዚህ ጋር በማስቀምጠው ስልክ ቁጥር እየደወላችሁ ኢንፎርሜሽን መጠየቅ ትችላላችሁ፣ መመዝገብ ትችላላችሁ። ወደ ቪዲዮ እንሂድ። ነገር ቼክ ኢን ነው ማድረግ የነበረብን እና ሁላችንም ግሩፖች ተሰብስበን በጊዜ ለመሄድ ነበር ያሰብነው። አፓረንትሊ የኢትዮጵያን ኤርላይንስ ዳይሬክት ፍላይት የለውም። ስለዚህ የተለያዩ ሌሎች ኤርላይንሶችን አማራጭ ነው መጠቀም የነበረብን ማለት ነው። ዱባይ ትራንዚት ስለነበር ቀድመን ቼኪን ማድረግ ጀመርም ማለት ነው። ከዛ ያው እንደሚታወቀው የቼኪን ፕሮሰስ ከጨረሳችሁ በኋላ ፍተሻዎች አሉ። መጀመሪያ ፍተሻዎችን አደረግን፣ ከዛ በኋላ ቼኪን አደረግን። ከዛ በኋላ ኢሚግሬሽን ያለው ነገር ከጨራረስን በኋላ ቦርዲንግ ኤሪያዎቹ ጋር ፕሌኑን ወደ መግቢያ ምናምን የሚጠበቅበት ፓርት ጋር መጠበቅ ጀመርን ማለት ነው። የምንገባበትን ሰዓት ትራንዚት ካደረግን በኋላ አርሜኒያ ገባን። አርሜኒያ ስንገባ was very beautiful, like no exaggeration, very very beautiful። በጣም የሚያምረው እውነት ለመናገር ሀገሪቱ አስጀምር በተራሮች የተከበበች ለኤዥያም ለኢሮፕም እንዲህ ነው እንደዚህ እንትን የሆነች ሀገር ናት። አብሶሉትሊ የምታምር ሀገር ናት ከታሪኩ በተጨማሪ ማለት ነው። እና this time round ስንሄድ you guys don't have to miss it, I swear። let alone the historical placeዎቹን ቤተክርስቲያን ገዳማቶቹን ብቻ ተውትና ሀገሪቱ በራሷ በጣም በጣም እንትና አይነት ነገር ናት። ልክ እንደገባን ከፕሌን ላይ ሆነን የአራራት ተራራ ይታይ ነበር። ኖት ኦንሊ አራራት፣ አብዛኞቹ ተራሮች በተራራ የተከበበች ሀገር ስለሆነች አብዛኞቹ ተራሮች በበረዶ ተሸፍነው ምናምን it has a beautiful view from the plane ከአባብ ማለት ነው። ሁሉንም ያው ቪዲዮ ላይ ስለማስገባላችሁ ታዩታላችሁ። ከዛ አርሜኒያ ኤርፖርት ደረስን። ኢሚግሬሽን ያሉትን ፕሮሰሶች ምናምን መጨራረስ ያለብን ነገሮች ጨራረስን። ከዛ በኋላ ስትሬት ሄድ ያደረግነው ወደ መውጫው ጌቱ ጋር እኛን ይዞን የሚያስጎበኘን ቱር ጋይድ እየጠበቀን ስለነበረ ወደ እሱ ነው ሄድ ነው ማለት ነው። እንደን ያው በመኪናችን ተጭነን ወደ ሆቴላችን መግባት ጀመረን። ባይ ዘ ዌይ ሆቴላችን ለቅዱስ ገብርኤል ቤተክርስቲያን ቅርብ ነው። እንደገና ደግሞ ለዳውንታውን ለኤቭሪቲንግ ቅርብ የሆነ ቦታ ነው ሆቴላችን የምናርፍበት። ኔክስት ታይም ስንሄድ ያው የምናርፍበት ሆቴል ማለት ነው። ሆቴላችን ስንገባ ሰርፕራይዝ አድርገውን ነበረ። was very tiring flight by the way። ፍላይት ሲጀምር ያደክማል፣ ግን ትራንዚት ሲኖረው ደግሞ ይበለጥ ያደክማል። ራይት ምግባቸው ፐርፌክት በጣም አሪፍ ነበረ። ምግባቸው ምናምን በላን። እንደን ሻንጣዎቻችን ምናምን የሚቀማመጡ ነገሮችን አስቀመጥን። by the way this is like እንዴት ነው ስቶሪ ታይም በሉት። አርሜኒያ ፈርስት እንዴት እንደነበረ የመጀመሪያውን አድርጌ ላይክ ሙሉ ነው የምነግራችሁ። የመጀመሪያ ሲቲ ቱር ምናምን ስለሆነ ማለት ነው። እና ሻንጣችን ምናምን ካስተካከል ምናምን በኋላ ስትሬት ሰዓት ማባከን የለም ሲቲ ቱር ማድረግ ጀመርን። አይትነሪያችን ላይ የመጀመሪያ ዴይ ሲቲ ቱር፣ ሁለተኛው ቀን የሰማዕቷን ቅድስት አርሴማ የእረፍቷን ቦታን ጨምሮ ሌሎች ገዳማቶች እናያለን። ሶስተኛው ቀን ደግሞ ሌክ ስቫና እና እዛ ጋር አካባቢ ሌሎች ገዳማቶች አሉ ሞንኮች የሚኖሩበት። እንደን ፎርት ዴይ ደግሞ ሾፒንግ ነበረ። እሱንም ሞሎች ምናምን አሳያቸዋለሁ። ከዛ ወጣን። ሲቲ ቱር ነበር ስናደርግ የነበረው ከተማዋ። ባይ ዘ ዌይ ሲቲ ቱር ስናደርግ በመኪና ዳገት እንወጣለን። ዳገቱ ላይ ከደረስን በኋላ ከዳገቱ ቁልቁለት ደግሞ ያው ስለማይከብድ እንወርዳለን ማለት ነው። አየሩ ሞር ላይክ እንደ ኢሮፕ አይነት አየር ነው ያላቸው፣ ወይም ደግሞ ልክ እንደ ከኢትዮጵያ ውጭ ያሉ ሀገራቶች አሉ አይደለ? ሰመር ላይ አሚን ለእኛ ክረምት ለእነሱ በጋ አይነት እንደዛ አይነት እንትን ነው ያለው። እና አሁን ላይ ስንሄድ ብርድም ነበረ። እንዴት ነው የእንጦጦ አካባቢ ስትሄዱ ያለው ብርድነት አለ አይደለ? እንደዚህ አይነት ብርዶች ነው፣ እንደዚህ አይነት ብርድ አለው እና ቅዝቃዜ ነበረ። ዝናብ አልዘነበም። እኛ በነበረን ሰዓት ዝናብ አልዘነበም፣ ግን ቅዝቃዜ ነበረ። ማታ ደግሞ ሞር ይበርዳል። ከዛ ከተማዋ ማየት ጀመርን። እንዳልኳችሁ የቅዱስ ገብርኤል ቤተክርስቲያን አይተነዋል። ዳርዳሩ እንዳለ
ቅርጽ የእመቤታችን ቅርጽ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅርጽ ምናምን ያላቸው የራሱ የመልአኩ የቅዱስ ገብርኤልም ቅርጻ ቅርጾች አሉ። ቤተክርስቲያኑ ዙሪያ የተሰራ ኦፔራ ምናምን የሚቀርብበት ደግሞ ህንፃ አለ። እሱንም አይተነዋል። ከህንፃው ፊት ለፊት ደግሞ ዴርዝ ስታቹ አለች። ስታቹዋ ምንድናት? ማዘር አርሜኒያ ልክ እንደ እንጦጦ ከፍታ ላይ ያለች ስታቹ ነገር ና ልክ እንደ ሊበርቲ ኦፍ ኒውዮርክ ጋር ያለችው አለች አይደለም? እሷ ሊበርቲ ስታቹ አይነት ነገር እዛ ጋርም ማዘር አርሜኒያ ስታቹ አለች። እሷ ስር ሄደው አበባ ያስቀምጣሉ። እንደዚህ እንትን ሲኖር ፍሪደማቸውን ቀን እያከበሩ ነበረ በዛ ሰዓት እኛ ስንሄድ እና ፕሮግራም ምናምን ነበረ፣ የተወሰነ ሙዚቃ ምናምን ነበረ እና አበባ ይዘው እዛ መታሰቢያነቱ ከስር እያስቀመጡ ነበረ። እሱም ጋብዛቸዋለሁ። ከዛ ከተማውን በደንብ አየን። ኦልሞስት እስከ ማታ ድረስ ስናይ ነበረ። ከዛ መኪናችን ሬዲ ስለነበረ ወደ ሆቴላችን ተመለስን ማለት ነው። ግን እራት መብላት ስለነበረብን ሆቴላችን አካባቢ ያወረደን። ከዛ በኋላ የራሳችን ከግሩፖቻችን ጋር እራታችን ምናምን በልተን ወደ ሆቴላችን ተመልሰን ለቀጣዩ ቀን ሬዲ መሆን ጀመርን ማለት ነው። እንዳልኳቸው መጀመሪያ የገባን ቀን ሲቲ ቱር ነው የምናደርገው ቢካዝ ዊ ሃቭ ፕሌንቲ ኦፍ ታይም። ከሰዓት ስለሆነ የምንገባው we had a time so we went out ሲቲ ቱር አደረግን። so the second day is gonna be St. Hirpesum Church ወይም ደግሞ የሰማዕቷ ቅድስት አርሴማ ቤተክርስቲያን ነው ያየነው። እሱን I think እሱን ለማየት ነው ሁሉም ሰው የመጣው የነበረው። እውነት ለመናገር እቃ ለመግዛት ሾፕ ለማድረግ ሀገሩን ለማየት ፕራዮሪቲ ደግሞ የሰጠው የሄደው ሴንት ሄርፕሰም ቸርች ወይም ደግሞ የሰማዕቷን የቅድስት አርሴማ ቤተክርስቲያን ለማየት ነበር። እሱ ደግሞ ፓርት 2 ላይ ያሳያችኋለሁኝ። እዛ ላይም እንደ ስኒክ ፒክ ነገር እሑድ ነበር የሄድነው። ሰው ቅዳሴ ተሳትፈናል። በደንብ አድርገን ውስጥ ገብተን ጸሎት አድርገን ሰዓታችን ላለመግደል ጸሎት አድርገን ምናምን ነበረ። ብቻ was amazing. so this is our first day። የመጀመሪያ ቀናችን ያደረግነው ነገር ይሄ ነበረ። ከተማውን everything city tour ሁሉንም ነው ስናደርግ የነበረው። አሁንም ከሐምሌ 5 እስከ 9 ድረስ ጉዞ አዘጋጅተናል። እዚህ ጉዞ ላይ መሳተፍ የምትፈልጉ በ0906 25 6188 እና በ0941 2020 53 ላይ ደውሉልን። በተጨማሪ ደግሞ ኢንፎርሜሽን በደንብ የምትፈልጉ ከሆነ ቲክቶክ ገጻችንን፣ ኢንስታግራም ገጻችንን ብትመለከቱ እዛ ላይ አድራሻዎቻችንን ታገኛላችሁ ማለት ነው። ፓርት 2 ለማየት ከቸኮላችሁ ፓርት 2 ብላችሁ ኮመንት አድርጉልኝ። ቴንክ ዩ ሶ ማች ፎር ዋቺንግ። መልካም ቀን።